ሰላም ቤተሰብ፣ ዛሬ ደግሞ በፓርት 2 እንዴት ወደ ቤት ደላላ አፕሊኬሽን በመግባት ፕሮፐርቲ ፖስት ማድረግ እንደምንችል እናያለን። ቀጥታ ወደ ፕሮፋይላችን እንገባና ፖስት ፕሮፐርቲ ምትለዋን ተጭነን እንገባለን። ከዛም ቤዚክ ኢንፎርሜሽኖችን እናስገባለን። ቤዚክ ኢንፎርሜሽናችንን የፕሮፐርቲ ታይትሉንና ዲስክሪፕሽን እንዲሁም በተጨማሪ ደግሞ ዲስክሪፕሽን ካስገባንና ከጨረስን በኋላ ቀጣይ የምናስገባው ፕሮፐርቲ ካታጎሪው ምንድነው የሚለው ነው። እሱን መርጠን የቤቱን አይነት እናስገባለታለን። ከዛም በኋላ ላይ ሊስቲንግ ታይፑ ለሽያጭ ነው ለኪራይ ነው የሚለውን ካስገባን በኋላ ኔክስት እንለዋለን። ከዛም በመቀጠል ሁለተኛው የሚሆነው ሎኬሽን ነው። ስለዚህ የቤቱን ሎኬሽን መጀመሪያ ሲቲ ነው የምንጀምረው። ከዛ ክፍለ ከተማውን ወይም ሰብ ሲቲውን እናስገባለን። ከዛም በኋላ ላይ ደግሞ ስትሬት ኔሙን እናስገባለን። ቦታው የሚገኝበት ወይም ቤቱ የሚገኝበት ስትሬት ኔሙን እንጽፍለታለን ማለት ነው። ከዛም በተጨማሪ ደግሞ ጉግል ማፓችን ላይ ገብተን የቦታውን ስትሪት አድሬስ በጉግል በቀላሉ እንድናገኘው አድ እናደርገዋለን ማለት ነው። እሱን ስንጨርስ ቀጣዩ የሚሆነው ዲቴይል ኢንፎርሜሽኖች ናቸው። ኤሪያውን በስኩዌር ሜትር ይጠይቀናል። እሱን እናስገባለን። የቤቱን ፕራይስ እናስገባለን። እንዲሁም የክፍያ ሁኔታ በኢትዮጵያ ብር ነው በዶላር ነው እናስገባለን። ከዛ የክፍያው በወር ነው በአመት ነው የሚለውን ደግሞ ሰሌክት ፖስት ፊክስ የሚለው ጋር ተጭነን እናስገባለን። ከዛ ፕሮፐርቲ ኮንዲሽኑን እናስገባለን። አዲስ ነው የታደሰ ነው ወይንስ ያረጀ ነው የሚለውን ያስመርጠናል እናስገባለን። ከዛ ስንት መኝታ አሉት፣ ስንት ባዝሩም አለው፣ ፓርኪንግ ካለው እዚህ ላይ እናስገባለን። ከዛ የተመሰረተበትን ወይም የተሰራበትን አስገብተን ኔክስት እንለዋለን። ኔክስት ላይ ፕሮፐርቲ ኢሜጁን አድ እናደርጋለን በመጀመሪያ። ከዛም ታጋችንን እናስገባለን። አፓርትመንት ቪላ እያልን ማስገባት እንችላለን። ከዛ እዚህ ውስጥ ካሉት ውስጥ ቤቱ ያለውን ፊውቸር ሰሌክት አድርገን አድ እናደርጋለን። እነዚህን አድርገን ከጨረስን በኋላ ደግሞ አዲሽናል ፊውቸሮች ካሉት እዛ ውስጥ አድ እናደርጋለን። ዩቲዩብ ሊንካችንን፣ ኮንትራክት ኮንዲሽናችንን እንዲሁም ፕሪኮንዲሽን አስገብተን ሰሚት እንለዋለን። ከዛም ሰሚት ስናደርገው እንደዚህ ያመጣልናል። ፕሮፐርቲ ፖስት ሰክሰስፉል ይለናል። ስለዚህ በቀላሉ ፖስት ፕሮፐርቲ አድርገን ጨረስን ማለት ነው። እናመሰግናለን።